የሩታዬ ወዳጅ ነኝ። እንግዲህ ሩታዬ አሁንም ወደፊት እንጂ ወደ ኋላ እንደማትል ሩታና አብርሽ ይታረቁልናል። ጽጌ አሁንም እጇን ከታለች ማለት ነው። በጌም እየተጫወቱ አሁንም ከአብርሽ ጋር አልተለያየችም። ከካሜራ ጀርባ ምን እየሰራች ነው? አብርሽን ለማስታረቅ እና ሩታን ለማገናኘት አሁንም እየጣረች ትገኛለች። ሩታን ለማስለቀስ ግን ሩታዬ እንደማታለቅስ ነግራችኋለን። አብርሽና ሩታ ዛሬ ይታረቃሉ። ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የፈራህ ቤተሰቦች እንደምን አላችሁልኝ? የሩታ ወዳጆች እኔ ጋር አልሐምዱሊላህ። ሀገራችን ሰላም ያደርግልን። ኢትዮጵያ ለዘላለም ትኖር። ክርስቲያናት ወንድሞቼ ሰላም ሰላም ብያለሁ። ካልደፈረሰ አይጠራም። እንግዲህ ሩታዬ አትሄድብኝ ተቀመጥ እኔ እፈልግሃለሁ ስትል እንባዋ ዘርገፍ ብለዋል። ሩታዬ እንደማይለያዩ እየነገረችው ነው። ሩታ እንግዲህ ጀግናና አንበሳ ሁና ለይሳቅ ዩቱብ ከፍታ ትልቅ ሰብስክራይብ ትልቅ እንዲሁም ስጦታ ሰጣልናለች። ሰብስክራይብ አድርጉ እያለች ጎበዟ አንበሳ እንግዲህ ሰውን ለማስደሳት በትንሹ ነው ብላለች። እውነት ነው። ከሷ መማር አለብን ማለት ነው። ሩታ ገዳፊዎች አለን አሁንም ወደፊት። ሩታዬ ጀግና ናት። ከሩታ የተማርኩት እኔ በራሴ ጀግንነት፣ ጉብዝና፣ ቁፍጥና እንዲሁም ደግነት እንዲሁም ከነ ጽጌ ከነ አብርሽ የተማርነውም ሌላ ጉዳይ አለ ማለት ነው። እንግዲህ ዛሬም አብርሽና ጽጌ በስተጀርባ ሆነው ከካሜራ ጀርባ ምን እየሰሩ ነው? አሁንም ሂደው ደግሞ ይቅርታ በየው ከቤት ትውጣ ብለህ እንደዚህ ይህን ስትል ተቀመጥ ትልሃለች በማለት ይህን ውሳኔ አምጥተዋል። አሁንም ግን ሩታን ለማስለቀስ ቢያዩም ቢፈልጉም ሩታ ግን ልታለቅስ ምንም አልቀራትም የነበር ግን እንዳይሄድ አስቀርተዋለች። ሻንጣውንም አስቀርተዋለች። ዛሬ እንግዲህ ይቅርታ ጠይቋታል። ይቅርታ ሲጠይቃት ግን ብዙ መዘዝ አምጥተዋል ማለት ነው። አብርሽና ሩታ እንደሚታረቁ ነው፣ እንደማይለያዩብን እኛም እናውቃለን። ግን እንዳስደገደገቻቸው ጎበዝ ሆና አንበሳ ሆና ከሩታ መማር አለባችሁ። እንዲሁም ህይወት፣ ትዳር ቀላል አይደለም። አብርሽም የተማሪ ይመስለኛል ለኑ ከሴት ለሴት እየሄደ ሩታ በዚህ መልኩ እሷም ደግሞ እልኩን አስጨርሰዋለች። አንድ የምነግራችሁ ነገር ለምን ይህን ያክል ስራ ለምን ይሰራል? የሴቶችን ልብ እየሰበረ ይገኛል። ቢሆንም የሚዲያው መሪ አብርሽዬ ጀግና አንበሳ ስለሆነ እኛም እንገድፈዋለን። ስለምንገድፈው ስለምንወደው ተከታዩም ስለሆነ ከሩታዬ ጋር ይበቃል የምትሉ አብረው ይገናኙልን የምትሉ ሸር ላይክ አድርጉ። እንዲሁም ወዳጅና ለማፍራት ሲባል አሁንም ወደፊት እንላለን። ዳኒ አሁንም እጃቸው እንዳለበት ይሄን አትጠራጠሩ። ግን ይሳቅ የዳኒ ጓደኛ እንደሆነ እየተናገሩ ነው። አሳያለሁ፣ ቦዲጋርድ አመጣለሁ እያሉ ነው። አሁንም ደግሞ ሩታዬ ቻናል ከፍታ የሰጠችው አብርሽን ለማስለቀስ ብላ ያደረገችው ነው እንጂ ምንም ግንኙነት እንደሌላቸው ይወጣሉ። ስታይሏን ቀይራለች። አዎ ግን ቢሆንም ምንም ከይሳቅ ጋር የእስልምናን ተከታይ እንዴት አድርገው እንደሚያከብሩት እንዴት እንደምታከብር ሰውን እንደማታቀል እንዲሁም ደግሞ የእሱን ሃይማኖት ማክብሮ የራስን ሃይማኖት ማክበር አለብን በሚል ይህን ሁሉ ያደረገችው። ሲቀጥል ደግሞ ዩቱብ አብሯቸው እንደሚሰራ ተነጋግረዋል። ሌኑ እሱም ተዋናይ ነው። ስለዚህ ገዝታው ነው እየተባለ ነው። ይሁንላት፣ ደስ ይለናል። የኛ አንበሳ ጎበዝ ቃል ገብታለታለች። ዩቱብ ከፍቼ ልሰጠው፣ ይህን እርዳኝ፣ አብርሽን ላስለቅሰው በማለት ይህን የተባበራት። ስለዚህ አሁን እንግዲህ ሞልተዋል ማለት ነው። ጨርሰዋል፣ ቃላቸውን አክብረዋል። አብርሽንም አሳብደውታል። ዛሬ እንግዲህ ሩታዬና አብርሽም ተገናኙ። የቃል የገባችበት የይሳቅ ቻናልም ተከፍቷል። ይሄው እየሄደላችሁ ይገኛል ማለት ነው። በሁሎችም እንግዲህ በኋላ እናገኛቸዋለን። እኔ
ግን እምለው በጣም ተደስቻለሁ በመገናኘታቸው ማለት ነው። ቅርልኝ ፈልግሃለሁ በማለቱ ገና ትወደዋለች። እንግዲህ ትወጀዋለሽ እያለች ጽጌ እየሳቀችባት ትገኛለች። ጽጌ አብርሽን ስለምትፈልገው ጌም ላይ ምን እየሰሩ ነው እሱን ለማስታረቅ እያለች በስተኋላ ደግሞ ለምን አብረው ይሽኮረመማሉ። አቤት የሴት ነገር! እኔ እኮ ለምንድን በነገራችን ላይ ፍቅር እያለቀሰች ልቧ ተሰብሮ አሁንም ይሆናል ብዬ ይሳካል ብዬ ነበር፣ አልተሳካልኝም። የ5 ዓመቴን ፍቅረኛዬን መልሳለሁ ብዬ ነበር፣ አሁንም ሊመለስልኝ አልቻለም። ሜዳ ሜዳ እያየ ልቤን ሰብሮት እንደገና ሄደ። ከእንግዲህ በኋላ ይበቃኛል ከሱ ጋር በማለት ድምጧን አሰምታለች ማለት ነው። አብርሽና ፍቅር ከእንግዲህ በኋላ አይገናኙም። እውነት ለመናገር በጣም ነው ልቧን የሰበራት። ከሩታ ላይ ፍቅር አለው። ይሄው እንዴት እንደሮጠ ወደ ሩታ ማለት ነው። እንኳን ሩታም ራሱ ፍቅር አለባት፣ ፍቅር አለባት። መውጣት የለብህም ስትፈልግ ና ባትፈልግ ቅር ብላ ነበረ ያለችው ማለት ነው። ግን ይህን ባለችው አፏ ሻንጣውን ይዞ ሊሄድ ሲል እንዴ ማነህ እናንተ? ስትፈልግ ልትሄድ ስትፈልግ ልትቀር አንድ እድል እሰጥሻለሁ ሲላት እንኳን አንድ እድል ግማሽ እድል ስጠኝ፣ ምንም ችግር የለ፣ ከዚች ቤት ግን አትወጣትም በማለት ሻንጣውን ይዛ አስቀርተዋለች። ዛሬ እንግዲህ ይቅርታ ተጠያይቀዋል። ብዙ ነገር ምነግርሃለኝ ማዋይሃለኝ ብለዋለች። ወይኔ ጉዴ! ዛሬ እንግዲህ ጠብቋቸው። እውነት ለመናገር እንዴት ደስ ይላል መሰላችሁ! የሰው ልጅ ተጣልቶ ተቆራርጦ እንደማይቀር እያሳየች ነው ሩታ። ጀግና አንበሳ ብድሯን መልሳለች። ብድር በምድር ያልመለሰ ወንድ ልጅ አይወለድ ብሎ አብርሽ ያወጥቶ ነበረ። ግን አሁንም ብድር ያልመለሰ ሴት ልጅ አትወለድ ብላ ሩትዬ አወጣለች። የኛ ወዳጅ እንግዲህ ውዶቼ እንደወደዳችሁ ተስፋ አደርጋለሁ። ከሩታና ከአብርሽ ከዳኔ ከጽጌ ምን እንደተማራችሁ በኮመንት አስቀምጡልን። እንወዳችኋለን፣ እናከብራችኋለን። ሸር ላይክ እያደረጉ ስለሚተባበሩ በጣም አመሰግናለሁ። የፈራህ ቤተሰቦች አላህ ይጠብቃችሁ። የወዳጅ ለዘመዳችሁ ሁላችሁንም እንወዳችኋለን። እንግዲህ ውዶቼ የሩታ ቤተሰቦች የግርሲ ቤተሰቦች ተባበሩን፣ እኛንም ሸር ላይክ በማድረግ እንወዳችኋለን። በተለየ ቪዲዮ ይዘንላችሁ እስከምንመጣ አገራችን ሰላም ያደርግልን። ኢትዮጵያ ለዘላለም ትኑር። ሰላም አሌይኩም ወረህመቱላሂ ወበረካቱ። እኔ የምለው ሁሉንም አንጫጫችሁ፣ አሳበደችው ያለ ጤፍ ሁሉንም በአንድ ነፍሷ አጋጫቸው። ከሩታ ተማሩ፣ ጥሩ ነገር ከሩታ ተማሩ። ጎብዝ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ